በዚህ ሳምንት ዜና ላይ ሰምታችሁት ከሆነ አላውኩም አንድ ማይክሮሶፍት ማጆራና ዋን የተባለ ቺፕ መስራቱን ይፋ አድርጎ ነበር። ከቀናት በኋላ ደግሞ አማዞን ደግሞ ሌላ ኦሴሎት የተባለ አንድ አይነት ተመሳሳይ ነገር አላቸው ግን ሙሉ ለሙሉ ደግሞ አንድ አይነት አይደሉም። እነዚህን ቺፖች መስራታቸው በዚህ ሳምንት ውስጥ ይፋ ተደርጎ ነበር። እኔ ትኩረቴን ስቦታል። ከዚህ በፊት አንድ the chip war የሚል አንድ መጽሐፍ በጣም አሪፍ መጽሐፍ ነው። እንደውም የዚህ ዓለም ላይ ያለውን የጂኦፖለቲካን በተመለከተ በሌላ መንገድ የሚያስቀምጥ ሚለር የሚባል ጻፊ የጻፈው ነውና የዚህ እንደውም ቴክኖሎጂ አካባቢ ፍላጎት ያላቸው ግን የቴክኖሎጂ ጃንክ የበዛበት አይደለም። ይሄ ማንንም ሰው ሊረዳው በሚችል አይነት መንገድ ቀለል ተደርጎ በተለይ ፖለቲካና ጂኦፖለቲክስ ስለሚወድ ሰው በጣም ደስ የሚል መጽሐፍ ነው። በአጋጣሚው ለአድማጮቻችን መጽሐፉንም እንጠቁማለን። እሱን መጽሐፍ አስታወሰኝና ምን ማለት ነው አሁን እነዚህ ሁለት ኩባንያዎች የለቀቁት ይሄ አዲሱ ቺፕ በሚል እሱን ለማየት እየሞከርኩኝ ነበር። ካስታወሳችሁ ከጥቂት ሳምንት በፊት የቻይና ኩባንያ የቻት ጂፒቲን ያስከነዳ የተባለ የኤአይ ቻት ቦት ይፋ አድርጎ ነበር አይደለ? እንግዲህ በጊዜው ዓለምን ጉድ ያሰኘው አንዱ ነገር የወጣበት ወጪ በተለይ ከኦፕንኤአይ የቻት ጂፒቲ አንፃር በጣም አነስተኛ መሆኑ ነበር ተብሎ ነበር። በትንሽ ወጪ እንዲሰራ ያስቻለው ሞዴሉ የተወሰኑ ብቻ ቺፖችን መጠቀም በመቻሉ ነው ተብሎ ነበር የዲፕሲክ የቻይናው ምርት እና ለምን እንዴት እንደዛ ሊሆን ቻለ ተብሎ እንግዲህ ብዙዎች ሲጠይቁ ነበርና መጀመሪያ ሞዴሉን ሲያሰለጥኑት አነስተኛ የሚባሉ የቺፖችን ብቻ መጠቀም እንዲችል ስላደረጉት አንዱ ልዩነት የፈጠረው እሱ ነው ተብሏልና ቻት ጂፒቲ ለምሳሌ አንዳንዶች ሲያነሱት ነበር በጣም በርካታ የሚባሉ ቺፖችን የግዴታ መጠቀም ያስፈልግ ነበር። ዋጋውን ውድ ያደረገው አንዱ ያንን ለኩባንያው ብዙ ወጪ እንዲያወጣ ያደረገው አንዱ ምክንያት ቻት ጂፒቲን ሰርቶ ለመጨረስ ሞዴሉን ለማሰልጠን ብዙ ቺፖችን መጠቀም አለበት። ቺፕ ደግሞ ዋጋው በጣም ውድ ስለሆነ በርካታ ቺፖችን ለመጠቀም ሲባል ውድ ዋጋ ያስወጣ ሆኗል ተብሏል። የዲፕሲንክ ግን በቁጥር እንዳው ማስቀምጠውት ነበር ለማሰልጠን የተጠቀመው 2000 ብቻ የሚሞሉ ቺፖችን ብቻ ነበር የተጠቀመው ተብሏል። አንድ የሚያስገርመው ነገር አሜሪካ አብዛኞቹ የጥሩ የሚባሉት ምርጥ አድቫንስድ የሚባሉትን የቅርብ ቺፖች ዲዛይን የምታደርገው አብዛኞቹ አሜሪካ የሚገኙ የታወቁ ኩባንያዎች ናቸው እና ለቻይና በተለይ በቅርብ ጊዜ አሪፍ የሚባሉትን አድቫንስድ ቺፖች የአሜሪካ ኩባንያዎች ለቻይና እንዳይሰጡ ማዕቀብ ጥላባታለች እና ያንንም የተጠቀመችው ወደ 2000 እና ከዛም በላይ የተወሰኑ ቺፖች አሏት። እነዚህን አድቫንስድ ቺፖች ግን ቻይና አስቀድማ ገዝታ ስለነበረ በዛ ምክንያት የተጠቀመችበት ነው። በእርግጥ ዓለማችን ላይ በጣም ብዙ ቺፕ በመግዛት ቀዳሚ ከሚባሉት ሀገሮች መካከል ቻይና ነች። አይ ቲንክ አሜሪካም ያለው ፉክክር ላይ መጨረሻ ላይ የበላይነት ልትወስድብኝ ትችላለች የሚል ስጋት ስላላት አንዳንዱ ስጋት ከብሔራዊ የደህንነት ጋር የሚገናኝ ስለሆነ በሚል አሁን ማዕቀብ ላይ ነው ያለችውና አሁን በቅርብ ጊዜ እንግዲህ ይሄ ቺፕ ከአነስተኛ ከሚባል የኤሌክትሮኒክስ ቁሳቁሶች ጀምሮ ኮምፒውተር ከዛም ከፍ እስካሉት የጦር መሳሪያ ሚሳይሎችና ብዙ ነገር ላይ የሚገባ ነው። አሁን እንደውም የቻይና የኤሌክትሪክ መኪኖች የበለጠ የአውሮፓን ገበያ መቀናቀን እስከሚችሉ ድረስ የበላይነትም እየወሰዱ ነው። ለዛም ጥቅም ጭምር እነዚህ ቺፖች አስፈላጊነታቸው በጣም ወሳኝ የሚባል ስለሆነ ማለት ነው። አሁን ጥያቄው ቺፕ ለምን ይሄን ያህል ወሳኝ ጉዳይ ሆነ የሚለው ነውና ዝም ብለን አሁን ስናያት የኮምፒውተር ቺፕ በጣም አነስተኛ ቁስ ነች። ላይዋ ላይ ከሲሊከን የተሰራ በሚሊየን እና በቢሊየን የሚቆጠሩ ደቃቃ ትራንዚስተሮችን ይዟል። ከዚህ በፊት የነበሩት የድሮቹ ትራንዚስተሮች ያስቃሉ። ሬዲዮ ላይ ከጀርባ ስናያቸው ትልልቅ የሚባሉ ነበር አሮጌዎቹ። ከዛ ቴክኖሎጂው እያቀጠነ እያሳነሳቸው አሁን በጣም ደቃቃ ሆናቸው። ደቃቃ መሆናቸውን እንዲሁ ለማሳየት ምን አይነት ነው የሚለውን ለመረዳት አንዷን የፀጉራችን ዘለላ አንዷን ቀጭኗን ብቻ ብናወጣት እሷ ከ50 እስከ 100 ማይክሮሜትር ይሆናል ይባላል። አንድ ሰው የፀጉር ወደ ጎን ሲለካ በጣም እንዴት ይለካል ራስ ወደ ጎን ትላለና ከሱ አንፃር እንኳን ስናየው የኮምፒውተር ቺፕ ደግሞ ከ3 እስከ 5 ናኖሜትር ነው የሚሏት፣ ያኛው ማይክሮሜትር ነው። በሁለቱ መካከል እንግዲህ 1 ማይክሮሜትር 1000 ናኖሜትር ነው። ስለዚህ ምን ማለት ነው? ይሄ አንዷ የፀጉር ዘለላችን ላይ ብቻ 10,000 ወይም 20,000 ያህል ትራንዚስተሮች ሊተከሉበት ይችላሉ ማለት ነው። ውስጡ ያን ያህል መጠቅጠቅ ይችላል ማለት ነው። እና ምን አይነት ቅጥነት ነው ያላት እና ደግሞ ምን ያህል ፓወርፉል ነች የሚለውን እሱ ያሉ በዛ ምክንያት
ሰው አያዩም፣ በሰው አይን የሚታይ አይደለም። ቅጥነቷ በጣም የተራቀቀ የሚባል አጉሊ መነጽር እና የሚሰሩትም ሮቦቶች ናቸው። እነዛን አውጥተው በእያንዳንዱ እንትን ላይ ጠቅጥቀው አንዷ ትራንዚተር ላይ ያን ያህል በጣም አሪፍ የሚባሉትን። ስለዚህ ማሽኑ የተለየ ነው፣ የሚተከልበት ቦታ የተለየ ነው፣ የሚጠቀመው የጥሬ ዕቃ በጣም የተለየ ነው። ቴክኖሎጂውም በዚህ ምክንያት በጣም የተራቀቀ ነው። ስለዚህ አንድን ቺፕ ሰርቶ ማውጣት ቺፕ በጣም ወሳኝ ነገር ነው፣ ግን ደግሞ ቀላል ነገር አይደለም። ኮምፒውተር ላይ ያው ቺፕ የሌለው ኮምፒውተር ምንም በቃ አንጎል የሌለው ሰው ልትይ ትችላለሽ። ሞተር የሌለው መኪና ማለት ነው፣ ቀፎ ነው የሚሆነው። ሞተር ከሌለው አንዳንድ አሁን ወጥቶ ከተማ ውስጥ እቃ የሚሸጥባቸው አውቶቡሶች አሉ። ሞተሩ ከሌለ በቃ ባዶ ቀፎ ቆርቆሮ ነው የሚሆነው። እና ዋናው ኮምፒውተርን ኮምፒውተር የሚያሰኘው አንጎሉ ያቺ ቺፕ ነች። እና የተለያየ አይነት ቺፖች አሉ። አሁን ኮምፒውተርም ስንማር ዋና የሚያስበው ሲፒዩ ነው ይባላል አይደል? ሴንትራል ፕሮሰሲንግ ዩኒት፣ እሱ the brain of computer ምናምን ይላል። እሱ አለ ዋና የሚባሉ ቤዚክ ኢንፎርሜሽኖችን ያው ለማመላለስ ለማሰብ የተጠየቀውን ጥያቄ የሚመልሰው በእሱ አማካይነት ነው። እሱን የሚሰሩና ኢንቴል ኮር አሁን i5 AMD ምናምን የሚባሉት ከሲፒዩ ጋር በተገናኘ ከፍ እያለ ደግሞ ብዙ የግራፊክስ ፕሮሰሲንግን ደግሞ የሚሰሩ ከሱ ላቅ ያሉት ደግሞ ቺፖች ጂፒዩ ናቸው። ለራም እና ስቶሬጅ በተመለከተ ደግሞ የሜሞሪ ቺፕስ የሚባሉ አሉ። አሁን ደግሞ በጣም አድቫንስድ የሚባለው የኤአይ ቺፕስ አለ እና እሱ ነው አሁን በጣም ወሳኝ የሚባለው። የነ ጉግል ቴንሰር አለ፣ የአፕል ኒውራል የሚባሉና ሌሎችም ኩባንያዎች አሁን ወደዛ እየገቡ ነው። እና አሁን በተለይ ትልቁ ፉክክር ያለው እዚህኛው ላይ የዚህ የኤአይ ቺፕን በተመለከተ ነው። እና ፉክክሩ ከምናስበው በላይ እንግዲህ ሀገራት ያው በኢኮኖሚ እየፈረጠሙ የሚቀጥለው የዓለምን የመቆጣጠሪያ መንገድ ያው ኤአይ የኳንተም ኮምፒውቲንግ እና የመሳሰሉት ናቸው ተብሎ ለዛ ደግሞ ለሁለቱም በጣም ዋና አስፈላጊ የሚባለው ይሄኛው የኤአይ ቺፕ ነው። እና ቅድም ያነሳነው እዚህ ዘ ቺፕ ዋር የተሰኘ መጽሐፉ ላይ ቅድም ካልነው ማይክሮሶፍት እና አማዞን ከሰሩት ከተባለው የቺፕ ዜና ጋር ይሄንን ነገር እንዴት ባለው ሁኔታ ማገናኘት ይቻላል የሚለው ነገር ለማየት እየሞከርኩኝ ነበርና አሁን የቺፕን አጠቃላይ ሁኔታ ዓለም ላይ ያለውን ነገር ስናየው ሁሉንም ነገር ከመጀመሪያ ጀምሮ እስከ መጨረሻ ሰርቶ ማጠናቀቅ የሚችል ሀገር የለም። አንዱ የግዴታ የሌላውን እገዛ ይፈልጋል ቺፕን በተመለከተ። አሁን የአሜሪካ ኩባንያዎች ታዋቂዎቹና ኢንቴል፣ ኔቪዲያ፣ ኤኤምዲ እና ኳልከም ዲዛይን በማድረግ በጣም የቺፕን ዲዛይን በማድረግ በጣም የታወቁ ናቸው። ታይዋን ውስጥ የሚገኘው ደግሞ TSMC የሚባለው እና እንዲሁም የደቡብ ኮሪያው የሳምሰንግ ዲዛይን የተደረጉትን ቺፖች ደግሞ ማኒፋክቸር የሚያደርጉት ደግሞ እነሱ ናቸው። ማምረት ላይ ደግሞ የበለጠውን ቦታ የሚይዙት እነዚህ ሁለቱ ኩባንያዎች ናቸው። ማሽኑን ደግሞ ለመስራት ደግሞ የሌላ ሀገርን እገዛ ያስፈልጋል። በጣም የተለየ ማሽን ነው እነዛ ፋብሪካዎች መጠቀም የሚችሉት። በዚህ ደግሞ የኔዘርላንድሱ ASML የሚባለው ኩባንያ ለቺፕ ማምረት አስፈላጊ የሚባሉ ለየት ያሉ ማሽኖችን በመስራት ደግሞ የታወቀ ነው። ከዛ ጃፓን ደግሞ ለማምረት የሚያስፈልጉ ንጥረ ነገሮች አሉት። በተለይ ሲሊከን ዋፈር የሚባል ኬሚካል አለ። አብዛኛው የሲሊከን ዋፈር መገኛ ደግሞ ጃፓን ነች። አሁን ቻይና እዚህ ውስጥ ቀደም እንዳላት በጣም ትልቅ ገዢ የምትባል ሀገር ነች። በንጽጽር ወደ ኋላ እንደቀሩ ራሳቸውን ያስባሉ። ከዚህ አንፃር አንድ የፖለቲካ ፍጥጫውም የሚመጣው ያው ታይዋንን ቻይና የኔ ነችም ትላለች። በሌላ ሌሎች ጉዳዮች እንዳሉ ሆኖ አንዱ ደግሞ በዚህ ምክንያት በተለይ የአሜሪካ ኩባንያዎች ስለሆኑ እዛ የቺፕን ትልቁ ነገር የሚሰሩት ሙሉ ለሙሉ ቻይና ታይዋንን ወደ ራሷ ብታስገባ ዓለም ላይ ያለውን የቺፕ ገበያ በሙሉ ሊረባብሽ የሚችል የፖለቲካም ሴናሪዮ ይፈጠራል። ተዘካላቸው የኮቪድ ጊዜ በበቂ ሁኔታ ስላልነበረ ዓለም ላይ ያለው ብዙ ነገር ተረባብሾ ነበር። መኪኖች እንደልብ አይመረቱም ነበር። ብዙ የድርጅት እቃዎች የታዘዙ ቶሎ አይመጡም ነበር። በተለይ ከኤሌክትሮኒክስ ጋር የሚገናኙ በጣም የቺፕ እጥረት ነበረ በሰዓቱ። ያው ብዙ ነገሩን ስለረበሸው ኮቪድ ማለት ነው። የፖለቲካው ሁኔታ ለምሳሌ በቻይናና ታይዋን መካከል ጡዘቱ ቢቀጥልና የሆነ ነገር ቢፈጠር እንዲህ ላለ ነገር ዓለምን የሚረባብሽ ነገር ሊፈጠር ይችላል በሁለቱ መካከል ይባላልና ያው ቀደም እንዳልነው አሜሪካ ያው ቻይና ላይ ስጋት ስላላት የበለጠ ቻይና ይህንን እድል እንዳታገኝ አሪፍ የሚባሉትን ራሷ ከፈለገች ታምርት፣ እስከዛ ድረስ ግን የነሱን እንዳታገኝ ማዕቀብ ጥላባታለችና ያው ተዋጊ አውሮፕላኖች፣ ድሮኖች፣ የሚሳኤልና አቅጣጫ ከርቀት በሰውም ያለ ሰው መስራት የሚችሉ በኤአይ የሚታዘዙ የተለያዩ መሳሪያዎችን ለማምረት ያስችላል የሚል ስጋት ስላለ ከዚህ አንፃር በተቻለ መጠን ወደ ጨዋታው እንዳትገባ አሜሪካ የምትችለውን ያህል ለጊዜው እየሞከረች ነው ያለችው።
የአሜሪካም ኢቭን ይሄን ያህልም የጥሩ ነገሮችን እየሰሩም ቢሆን እዛ ላይ የተሻሉም ቢሆኑ አሁንም ግን በጣም ብዙ መስራት አለብን የሚል ስጋት ስላላቸው የቺፕስ አክት የሚል ህግን ጭምር አርቅቀው ወደ $52 ቢሊዮን ኢንቨስት አድርገው የአሜሪካ ኩባንያዎች እዛ ላይ የበለጠ እንዲሰሩ በመንግስት ጭምር የታገዘ ድጋፍ አድርገው እሱ ላይ እየሰሩ ይገኛሉና አሁን ከዚህ አንጻር ስናየው የዚህ የአሜሪካዎቹ ማይክሮሶፍት እና አማዞን በዚህ ሰሞን ይፋ ያደረጓቸው ቺፖች ለኳንተም ኮምፒውቲንግ ደግሞ በጣም ትልቅ መርታ ነው ተብሏል። አሁን ኳንተም ኮምፒውተር ምንድነው የሚለው ደግሞ ጥያቄ ይነሳል። ኳንተም ኮምፒውተር የመጪው ዘመን አዲሱ ኮምፒውተር ነው። ከሱ አንጻር ስናየው አሁን ዓለም ላይ ኮምፒውተር አለ ማለት ሁሉ አይቻልም ይላሉ ሰዎች እና ምናልባት የልጅ ልጆቻችን ወይም ልጆቻችን በቅርብ ዓመታትም ሊሆን ይችላል የሚል ግምት ስላለ ማለት ነው። አሁን እኛ በምንጠቀምበት ኮምፒውተር በጣም ነው የሚስቁት። ኤሊ በጣም ተፈጥነዋለች ከኳንተም ኮምፒውተር አንጻር ሲለካ። አሁን ያለው ኮምፒውተር በጣም ቀርፋፋ ነው፣ ምንም አይሰራም ማለት ይቻላል። ያን ያህል ነው ልዩነቱ ነው የሚሉትና ዓለም እስካሁን ድረስ ኮምፒውተር አለኝ ብለው ሁሉ ማሰብ አትችልም ከኳንተም ኮምፒውተር አንጻር ሲለካ ይላሉ። ቤዚካሉ ራሱ አወቃቀሩ ቶታሊ የተለያየ ነው። አሁን እኛ የምንጠቀምበት ኮምፒውተር መረጃዎችን አንደርስታንድ የሚያደርገው በቢትስ 0101 ብቻ የሚለው ነው። ኳንተም ኮምፒውተር ብዙ ቴክኒካል ጉዳዮች አሉት። እሙዬ እንዳው ማንዳሪፍ እሱ ላይ የተሰራ የቴድ ቶክ ሐሳብ አይተን ነበርና ሚመች እስቲ ከሆነ ወይ ሌላ ጊዜ በሌላ አጋጣሚ ምናልባት ልንመለከተው እንችላለንና 01 እና ሁለቱንም ደግሞ በአንድ ጊዜም ጭምር አንደርስታንድ ማድረግ የሚችል አይነት ሌላ አይነት ኮምፒውተር አንደርስታንድ ማድረግ የሚችልበትን መንገድ የቀየረ ትልቅ ወይም በጣም ሱፐር የሚባል አይነት ኮምፒውተር ነው ይሉታል። የኳንተም ኮምፒውተር ገና ነው፣ አሁን አልመጣም። ትዝ ካላችሁ ወይም ድሮም ሲነገር እኛ እጅ ላይ ኮምፒውተሮች ከመግባታቸው በፊት እኮ መጀመሪያ ወታደራዊ ተቋማት፣ የስለላ ተቋማት በጣም ግዙፍ ሆኖ ትልልቅ ጃንክ ሆኖ ከዛም ነው አይደለ ኢንተርኔትም ብዙ ነገር እኮ እንትን ብሎ ተሰርቶ እነሱ ጋር ገብቶ ሞክረው አይተውት ከዛ የቀለለ ቴክኖሎጂ ሲመጣ ወደ ተጠቃሚዎች በኮንሱመር ደረጃ ወይም ሸማቾች እያንዳንዳቸው ሊይዙ በሚችሉበት መንገድ ቀለል እያለ የመጣው ከዛ በኋላ ነው። አሁን ባለበት ሁኔታ በሙከራ ትልልቅ የሚባሉ ኩባንያዎች ላብራቶሪያዎች ስር አለው እየሞከሩበት ነው። ኤክስፐርቶቹ እየሞከሩበት ነው። አይቢኤም አለው፣ ጉግል አለው፣ አይ ቲንክ ማይክሮሶፍትም አለው መሰለኝ። በሙከራ ደረጃ ላይ ነው ያለው። አንዱም ጋር ሙከራ እንዲሆን ያስቻለበት ምክንያት ለዛ የሚያስፈልገው ቺፕ በቀላሉ እስካሁን ድረስ ማግኘት ስላልተቻለ ነው። ለዚህ ነው በዚህ ሳምንት የተሰሩት ሁለቱ የማይክሮሶፍትም የአማዞንም እነዚህ ቺፖች ለኳንተም ኮምፒውተር ቶሎ ወደ እንዲመጣ የሚያስችል የሆነ መንገድ ሊያስኬድ የሚችል አዲስ የቴክኖሎጂ ግኝት ነው እያሉት ይገኛሉ። እንግዲህ ወደፊቱ ምን ሊሆን ይችላል የሚለው መተንበይ ከባድ ነው። ግን ኳንተም ኮምፒውተርን የምናይበት ጊዜ ይበልጥ እየቀረበ የመጣ ሊሆን ይችላል ይላሉና የኤንቪዲያ ስራ አስፈጻሚ ምናልባት 20 ዓመታት ያስፈልገን ይሆናል ኳንተም ኮምፒውተርን ለማየት ብለዋል። ከተቋማት ወጥቶ ወደ ሰዎች እጅ ምናልባት ለመድረስ እንደርሳለን 1 ዓመት ብለዋል። አይ በጣም እንደርሳለን። እናንተ ናችሁ የምትደርሱት። አይ አንቺ በቪዲዮ ታያለሽ። የጉግሉ ሱንዳር ፒቻይ ደግሞ ተጠይቀው ነበር። ምናልባት 10 ዓመት ዓለም ትፈልጋለች ኳንተም ኮምፒውተር ብሏል። እና የሰሞኑ የዚህ ማይክሮሶፍት እና የአማዞን ዜና ደግሞ ምናልባትም ከዚያ ባነሰ ጊዜ ዓለም የኳንተም ኮምፒውተርን ልታይ ትችል ይሆናል እና የሰሞኑ ዜና ያንን ከሚጠብቁ ሰዎች አንጻር የተሻለ ሊሆን ይችላል ይላል። ግን አሁን ቻይና ለጊዜው እዛ ላይ ብዙ እየተሳተፈች አይደለም ይባላል። ግን ድምጿን አጥፍታ በተለይ አንድ ሜድ ኢን ቻይና 2025 የሚባል ኢኒሺዬቲቭ አላቸው አይደለም በቴክኖሎጂ በእንዲ ራሳቸውን የሆነ ለማድረግ ብለው ከሆነ ዓመት በፊት የሰሩት በሌላ ፕሮግራማችን ላይ በደንብ ምንድነው የሚለውን ለማየት እንሞክራለን እና ድምጿን አጥፍታ የሆነ ነገር ሰርታ እሷም ሰርፕራይዝ ልታረገን ትችላለች የሚል ግምት አላቸው። ምንም እዚህ ውስጥ ደግሞ ወሬዋ የማይሰማው ሩሲያ የሆነ ነገር ከሰራችና ከጨረሰች በኋላ መታሳየን ምንድነው ስፔስ ላይ ካለቀ በኋላ ጉድ እንዳሉት እና አሜሪካን አሁንም በዚህም በኩል የሆነ ነገር ሰርታ እነሱ ገና አንድ ቺፕ ሰራን ሲሉ ሙሉውን ነገር ራሱ ይፋ ልታረግ ትችል ይሆናል የሚል ግምት አላቸው። ግን ያንን የተቆጣጠረ ድርጅትም ሆነ ሀገር የሚቀጥለውን ዘመን ዓለምን ይቆጣጠራል ይሉታል። እንግዲህ እስቲ ሙዬ ኳንተም ኮምፒውተርን
እኛንም እንደርስበት ብላለች እና እንግዲህ ሲያድርስ ቻይና ታድርስ አሁን ለምሳሌ ዓለማት በጣም ለደህንነትም ጭምር ያሰጋናል የሚሉበት ምክንያት ይሄ ኢንክሪፕት ተደርገው በሚስጥር የተቀመጡ የዲጂታል መረጃዎችን በአንድ ሌሊት ብቻ ዲክሪፕት አድርጎ እንድታውቀው አድርጎ ብትንትና አድርጎ ሊያሳይ ይችላል ይላሉ። መድኃኒት ለመስራት የሞሌኪሎችን አወቃቀር እያንዳንዱን መሞከር አለባቸው ባለሙያዎች። ይሄ ይሆናል በዛ ምክንያት ነው በቢሊየን የሚቆጠር ወጪ የሚያስወጣው መድኃኒቶችን መጀመሪያ ለመሞከር። በኳንተም ኮምፒውተር ግን ሁሉንም በአንድ ፕሮሰስ አድርጎ አንደርስታንድ ማድረግ ስለሚችል ኮምፒውተሩ በአንድ ቴስት የትኛው መድኃኒት ኢፌክቲቭ እንደሆነ ከነ ሳይድ ኢፌክቱ ጭምር ነግሮ ሊጨርሰልን ይችላል ይላሉ። መርዘም ሊሰራ ይችላል ማለት ነው እና ከኤአይ ጋር ደግሞ አስበው እንዳልክና ማህደር በሸገር